Deutsche Welle የዜና መጽሔት የሲኖዶስ ውሳኔ ስለ ሐውልት ስዕሎችና የገንዘብ ጉድለት ከአዲስ አበባ ታደሰ እንግዳው በላከልን ዘገባ ላይ እንደገለጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ 29ኛውን ጉባኤ ሲያጠናቅቅ ባወጣው መግለጫ በቤተክርስቲያኒቱ በተንሰራፋው ምዝበራና ሙስና ሳቢያ ከፍተኛ የገንዘብ ጉድለት መገኘቱ በሂሳብ መርማሪ በኩል መረጋገጡ ታውቋል። ባለፉት 3 ዓመታት በቤተክርስቲያኒቱ ከፍተኛ ሙስናዊ አሰራር ተንሰራፍቷል። ጳጳ ጳውሎስ ዙሪያ በተሰባሰቡ ግለሰቦች አማካይነት ከሲኖዶስ ዕውቅና ውጭ አምባገነናዊ አሰራር ታይቷል በማለት የተቹት የሲኖዶስ አባላት በቦሌ ደብረሳሌም መድኃኔዓለም የቆመው የአባ ጳውሎስ ሐውልትም ሆነ በየአድባራቱ ከቅርብ ጊዜ ወዲህ የተሰቀሉ ፎቶግራፎች ተነስተው በመዘክር እንዲቀመጡ ውሳኔ አስተላልፏል። ቅዳሜ ከሰዓት በኋላ ጠቅላይ ሲኖዶሱ በተሰበሰበበት በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የተነበበው መግለጫም በሲኖዶሱ ተዘጋጅቶ ከቀረበው የተለየና የተደበሰበሰ ነው በሚል በብፁዓን የሲኖዶሱ አመራር ሊቀ ጳጳሳት ተቃውሞ ቀርቦበታል። ለአብነትም በቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት በተነበበው መግለጫ በቦሌ ደብረ ሰላም መድኃኔዓለም የቆመው ሐውልታቸው እንዲፈርስ በየአድባራቱ የተሰቀሉት ፎቶግራፎቻቸውም ሕገ ቤተ ክርስቲያንን የጣሱ በመሆኑ በሲኖዶሱ ሙሉ ድምጽ ተሰብስበው አንድ ቦታ እንዲቀመጡ መወሰኑን በሚመለከት በሚከተለው መልኩ ተድበስብሷል። በቅዱስ ሲኖዶስ ምልአቱ ጉባኤ ውሳኔ ያልተደገፈው ተግባር ሁሉ ከሕዝበ ክርስቲያኑ ፍላጎት ጋር ተጣጥሞ የማይራመድ ካለና ያለ በቂ ጥናት የተሰራው ስራ እየተጠና እንዳስፈለገነቱ እርማት ይደረግ ዘንድ ቅዱስ ሲኖዶስ ያመራር ያፈጻጸም መመሪያ ሰጥቷል። ሐውልቱ አሁኑን ይፍረስ፣ ቢልቦርዶችም ተሰብስበው መዘክር ይቀመጡ የሚለውም የጊዜና የቦታ ውሳኔውን ገድፎታል ሲሉ ብፁዓን አባቶች አክለዋል። በቤተ ክርስቲያኒቱ ቀደም ብሎ ሙስናዊ አስተዳደር ሰፍኗል የሚለውን አቤቱታ ሲያስተባብሉ የቆዩት ፓትርያርኩ አሁን በኦዲተር ተመርምሮ የተገኘውን ጉድለት በአንደበታቸው በዚህ መልኩ ነበር የገለጹት። የአዲስ አበባ ሀገረ ስብከት አስተዳደርና የፋይናንስ እንቅስቃሴ በገለልተኛ አጣሪ ኮሚቴ ተመርምሮ ውጤቱ ይቀርብ ዘንድ ቀደም ሲል በተላለፈው ውሳኔ መሰረት ኮሚቴው የምርመራውን ተግባር ሲያከናውን ቆይቶ ጥቅምት 13 ቀን 2003 ዓመተ ምህረት ያቀረበው ሪፖርት ከ4 ሚሊዮን ብር ያላነሰ ገንዘብ በጉድለት እንደሚፈለግ ያስረዳል። የጠቅላይ ሲኖዶሱ ዋና ጸሐፊ አቡነ ሕዝቅኤል በበኩላቸው የፓትርያርኩን ሐውልት መፍረስ በሚመለከት ተድበስብሷል ስለተባለው መግለጫ በተለይ ለዶይቼ ቬለ የሰጡት ማብራሪያ ደግሞ የሚከተለውን ይመስላል። በቤተ ክርስቲያናችን ስርዓት ውስጥ ሐውልት የተከለከለ ነው። ለሞተም ሰው ሐውልት አይቆምም። እንኳን በሕይወት ላለ ሰው ይሄ ከስርዓተ ቤተ ክርስቲያን ውጭ ስለሆነ ጉባኤውም አምኖበት ተነጋግረንበት ሐውልቱ ከዛ ተነስቶ እዚህ ቤተ መዘክር እንዲቀመጥ ሰዎችም ተሰባስበው ፎቶግራፎቹ ሁሉ በዚሁ እንዲቀመጡ ቅዱስ ሲኖዶስ ውሳኔውን አስተላልፏል። በቤተ ክርስቲያኒቱ ሰፈነ የተባለውን የገንዘብ ምዝበራ በሚመለከትም የገንዘብ ጉድለቱ መኖሩን ገንዘቡን ያጎደሉት ግለሰቦች ግን ለሕግ ቀርበው እንዲመልሱ ቢባልም ለገንዘብ ጉድለቱ ተጠያቂ ያደረገውም ሆነ ተከሶ እንዲመልስ በሪፖርት ተጠያቂ የሆነ ሰው አለመኖሩ በብፁዓን ሊቃነ ጳጳሳት ግራ አጋብቶናል ባዮች ናቸው። ብፁዕ አቡነ ሕዝቅኤል ስለዚህ ጉዳይ ተጠይቀው ሲመልሱ ኦዲተሮቹ እንዳስቀመጡትና እንደተናገሩት በዚህንን በሂሳብ አካባቢ አግኝተውት አስቀምጠውታል። እንግዲህ ገሌ ያጠፋው የሚባል የተገለጸ ነገር የለም። በማን እንዳጠፋ ገሌ ተብሎ ተጨብጦ አጥፊው ገሌ ነው ተብሎ ገሌ ዳውን ይክፈል የተባለበት እንትን የለም። ብፁዕ አቡነ ሳሙኤል ከአዲስ አበባ ሀገረ ስብከት ሊቀ ጳጳስነታቸው ከተነሱ በኋላ በየአድባራቱ ለጠቅላይ ቤተ ክህነቱ ፈሰስ በሚደረገው ገንዘብ ግልጽነት የጎደለውና አሰራሩም ለሙስና የተጋለጠ መሆኑን ሲኖዶሱ አረጋግጧል። በመሆኑም ለአዲስ አበባ ሀገረ ስብከት አዲስ ሊቀ ጳጳስ ብፁዕ አቡነ ቆስጦስን በአስተዳዳሪነት ሾሟል። በቤተ ክርስቲያን አባቶች መሃል ነገር እያመላለሱ ብፁዓን አባቶችን አጣልተዋል። ብፁዓን አባቶችን እያስፈራሩና እያሸማቀቁ ስራቸውን እንዳያከናግኑ አድርገዋል ስለተባሉትና ጠቅላይ ቤተ ክህነት ግቢ እንዳይገቡ ስለተከለከሉት ወይዘሮ እጅጋየሁ ስለተባሉ ግለሰብ ግን ብፁዕ አቡነ ሕዝቅኤል የማውቀው ነገር የለም ሲሉ በዚህ መልኩ አብራርተዋል። በመሰረቱ ወይዘሮ እጅጋየሁ ያመላልሱም
ስለ እሳቸው ማውቀው ነገር የለኝም። በጠቅላይ ሲኖዶሱ በተዘጋጀውና በብፁዕ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በተነበበው መግለጫ መሃል ከፍተኛ ልዩነት አለው ያሉት ብፁዓን አባቶች በተዘጋጀው ቃለ ጉባኤ ላይ ፊርማቸውን አናስቀምጥም በማለት እስከዛሬም ፊርማቸውን አለማኖራቸውን ያገኘነው መረጃ ያመለክታል። ታደሰ እንግዳው ለዶይቼ ቬለ ሬዲዮ ከአዲስ አበባ። The Voice of America. ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የኢትዮጵያ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጉባኤ ለፓትርያርክ አባ ጳውሎስ የቆመው ሐውልት እንዲፈርስ መወሰኑ ተዘገበ። በሲኖዶሱ አጀንዳዎች ከቀረቡበት አንዱ በአዲስ አበባ ሀገረ ስብከት የተዘጋጀ የአጣሪ ኮሚቴ ዘገባ መሆኑንም ተመልክቷል። መለስካቸው አማሃ ዝርዝሩን ይዟል። ይህ ዓመታዊ ጉባኤ የተጀመረው የዛሬ ሳምንት ጥቅምት 12 ሲሆን ይህ ዘገባ እስከተጠናቀረበት ደቂቃ ድረስ አልተጠናቀቀም። የሲኖዶሱ ዓመታዊ ጉባኤ እስከዛሬ ባልተለመደ ሁኔታ ብዙ ሲያነጋግሩ በነበሩ ጉዳዮች ላይ ውሳኔ እያስተላለፈ እንደሆነም ታውቋል። ቀርበዋል ከሚባሉ 16 አጀንዳዎች መካከል አንዱ ሳምንታዊ ነጋድራስ ጋዜጣ እንደዘገበው ማዕከሉን ባልጠበቀ መንገድ ከቅዱስ ሲኖዶስ ውጪ በተሰሩና በሚሰሩ ጉዳዮች ላይ ተነጋግሮ መወሰን የሚል ነበረ። በዚህ አጀንዳ ስር ተነስተው ከተሰጠባቸው ጉዳዮች አንዱ የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ፓትርያርክ የአባ ጳውሎስ ሐውልት እንዲፈርስ መወሰኑ ነው። የሲኖዶሱ ጉባኤ ከዚህም ባለፈ ባያሌ አብያተ ክርስቲያን የተሰቀሉ የፓትርያርኩ ፖስተሮችም እንዲነሱ መወሰኑን ጋዜጦች ዘግበዋል። በሲኖዶሱ ጉባኤ ከቀረቡት አጀንዳዎች ሌላኛው ደግሞ ሐምሌ 10 ቀን 2001 ዓ.ም ሲኖዶሱ ባካሄደው ጉባኤ በአዲስ አበባ ሀገረ ስብከት ተፈጽመዋል የተባሉትን የሂሳብና የአስተዳደር ችግር እንዲያጣራ የተቋቋመውን የአጣሪ ኮሚቴ ዘገባ ነበረ። ቪኦኤ የኮሚቴውን ሰብሳቢ አቶ ደረጀ ተክሌን አነጋግረዋል። አዲስ አበባ ሀገረ ስብከት ትልቁ ሀገረ ስብከት ነው። ካሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከቶች በገንዘብም በንብረትም በሰው ኃይልም ሰፊው ክፍል ስለሆነ ይህንን ሰፊ ክፍል የሂሳብ ጉዳዮች፣ የአስተዳደር ጉዳዮች ምንድን ናቸው ያሉት፣ እነዛ ነገሮች ምን ያህል ጎልተው ነው እንዲህ አይነት ውዝግብስ ሊፈጥሩ የቻሉት፣ ይሄንን በተመለከተ ነው። ዋናው ሂሳብ ሀገረ ስብከቱ ግንባታ አዲስ ጽሕፈት ቤት ሰርተዋል። ለግንባታ የዋለው ወጪ ምንድነው? የሂሳብ ሪፖርቶች በምን አይነት ሁኔታ እየተካሄዱ ነው ያሉት? የተለያዩ ወጪዎች አሉ። እነዛ በምን አይነት መንገድ ነው የተካሄዱት? ህጋዊ በሆነ መንገድ ነው ወይስ የተለያዩ ችግሮች አሉባቸው? እነዚህን በማየት እንደ ፓይለት ፕሮጀክት ለሌሎቹ ምንድነው ሊጠቅሙ የሚችሉት? ምን ቢሆኑ ነው የተሻለ ነገር ሊያመጣ የሚችለው? ተደመችን በዚህ ፍለጋችሁ ወይም በዚህ ምርመራችሁ ያገኛችሁት ስህተት አለ? እስቲ ንገሩኝ። አንድ ዋና የሚሉኝ ሲገር ስህተት ወይንም ችግር ነበረ? በተለይ አሁን በሂሳብ አያያዝ ለብቻ በአስተዳደር ለብቻ ችግሮች የምንላቸው ዘመናዊን የሆነ ስርዓት ባለመከተል የተነሳ መደበኛ የሆኑ መንገዶችን ካለመከተል የተነሳ ወይም በነባር አሰራሮች ላይ በማተኮር አሁን ካለው ከዘመናዊ ሁኔታ ከዘመናዊ ተጨባጭ ሁኔታው ከሚጠይቀው ጋር ባለመሄድ የተነሳ ችግሮች መፈጠራቸው አልቀረም። እነዛ እንግዲህ ሂሳቡ ላይ ሲመጡ ብክነቶችን ያሳያሉ። አስተዳደሩ ላይ ሲመጡ አመዳደብ ላይ አንዳንድ ሌላ ቦታ የመታየው ችግሮች እዚህ ሰፋ ባለ መልኩ ሊታዩ ይችላሉ። ይሄ ያስከተለው በገንዘብ በቁጥር ይነግሩኛል። አንድ ሁለት ሶስት ያለ መግለጽ ያስቸግረኛል። ምክንያቱም ገና ሪፖርቱ በቀደም ነው የቀረበው። እዚህ ላይ ተወያይተው አሁንም ስቲል ኦን ፕሮግረስ እኮ አላለቀም ስብሰባው። የሲኖዶሱ ጉባኤ አላለቀም። ባላለቀበት ሁኔታ ምን ላይ እንደደረሱ ሳናውቅ ይሄንን ፐብሊሳይዝ ማድረግ ይቸግረኛል። አቶ ደረጀ ደግሞ እንደገለጹት የአጣሪ ኮሚቴው ዘገባ ለጉባኤው የወደፊት ውሳኔዎች ትልቅ ግብዓት እንደሚሆን እርግጠኛ ናቸው። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ